ሰላም እንዴት ናችሁ? ደህና ናችሁ? የታመመ ሰው ቭሎግ ነው ይዤላችሁ የመጣሁት። ይገርማችኋል እዚህ ጋር በጣም ታመሜ ነበርና ቶንሲል እና ሳል ይዞኝ ነበር እና ቤት ውስጥ ራሱ ያው ማክስ ነው ማረገው መተንፈስ እያቃተኝ እንዴት እንደሚያነድድ እንደነበር መታመም ለካ በጣም ነው የሚያስጠላው። እናቴ በነገራችን ላይ አትመመኝ አይባልም ማራይ ነው የሚባለው ብላለች። የኔ አጫዋች ድመትን ነውት የኔ ፍቅር እሷ ናት በቃ የምታጫውተኝ። በቃ ላጤ በመሆኔ እየመጣች ታጽናናኛለች። ላጤ ታይዞሽ እያለች እንግዲህ ያው ራሳችሁን ነው የምታስተናግዱት። እናቴ ምሳሳት እመጣለሁ ስላለችኝ ያው ቤቱን ፏፏ ለማድረግ እየሞከርኩ ነው። በታመመ ጎኔ እንኳን ይማጅል በታመመ ጎኔ የእውነት ግን ቶንሲል ሲያማችሁ ማለት ነው በቃ ወገባችሁን እግራችሁን ምናምን ነው የሚይዘው። በኢየሱስ ወገውት ጉድ እና ባታ ስለነበረች ደግሞ ከጤማዬን ምናምን የጎዘጎስኩ ነበር። በቃ ፋፏ ለማድረግ እየሞከርኩኝ ነበረ ምናምን ነገርና ግን ረከቦቴን ያት እኔ ራሴ ማድነቅ ነው በቃ ስራ ይገርማችኋል ማለት ነው። በስቶቭ ምናምን ነው የሚቆላው እንግዲህ እሱን አማራጭ የለም። እንዴት እያያችሁት ነው? እጂም ወዳችሁታል ብዬ ተስፋ አደርጋለሁ። ያ እና ደግሞ አላሳዝንም ሻይ በማር እየጠጣሁ ነው እዚህ ጋር ማለት ነው። ምክንያቱም ሻይ በማር ካልጠጣሁኝ በቃ ይሄ ሳሉ ምናምን ነጭ ሽንኩርት ምናምን ደግሞ አዛ ነገር ነው። ብቻ ደስ አይልም፣ እውነት ደስ አይልም። እኔ አልተመቸኝም ብሏል። እኔ በቃኝ ብሏል ነው እንጂ እኔ በቃኝ። እዚህ ጋር ረስቼው ነው ባይዘው እውነት ለመናገር እዚህ ጋር ማለት ነው እንትን እያልኩ ነበር። ረስቼው ነው ሪካርድ እያደረኩ እንደሆነ ረስቼው ነው። ተመስጬ ነው። ከዛ በኋላ ነው ትዝ ያለችው። ያ ልምድ የሌለው ሰው ከባድ ነው በነገራችን ላይ በጣም ከባድ ነው። እንዴት ቀስ እያልኩ ግን ልምዱን አመጣዋለሁ ብዬ አስባለሁ። እናንተ ብቻ ማለት ነው ሰብስክራይብ አድርጉልኝ። ከዚህ በኋላ ደግሞ የሚገራርም ቪዲዮ ለመስራት ነው ያሰብኩት። በቃ አልገባችሁም? በቃ ቅኑ ደግሞ ሻይ እየጠጣሁ ነው። ቅኑ ቆንጆ ነኛ። ከዛ እናቴ ቆየችን የመድኃኒት ሰዓት የደረሰ ማለት ነው። ስለዚህ ትንሽ ጎርሼ በቃ መድኃኒት ልውሰድ ምናምን ነገር ብዬ ነው። ያው መታ ቡናው ተፈልቶ ነው። ምን የታመምኩ መስላለሁ እኔ የኔ ፍቅር። በቃ አሁን እዚህ ጋር እያማረርኩ ነው። መተኛት መነሳት መተኛት መነሳት። ያጫዎች ባይ ሰብስክራይብ አድርጉ።